ክብራትና ክብራን እንዴት ናችሁ? ሰላማችሁ ይብዛ ባላችሁበት። ትላንትናና ሰሞኑን እንደው በሸቱ መለሰና በባምቢ አበሻ ነው እቺ አበሻ መባል አልነበረባትም። በባምቢ ጉዳይ ላይ በጣም ብዙ ሰጣ ገባዎችና ስነ ልቡና ሳይኮሎጂካሊ እኛን የምታስጨንቁበት መንገድ በጣም ትንሽ በዛ እያለ ስለመጣ ይቅርታ ተባባሉ። ይቅርታ እንባባል በእናትና በአባት በሌላ ትርጉምና ሌላ ታርጉም ምናምን የተሰጠ ምንም ስትንጫጩና ስትነጋገሩ ምናምን ሰማን። እኛ ምን አገባን ታዲያ? ምን አገባን? እኛ ምን አገባን? ለምን ታስጨንቁናላችሁ? እሸቱ መለሰ እውነት ለመናገር ኮንተንት ክሬተር ነው፣ ቢዝነስማን ነው። ስለ ዩቲዩብ ስለ ሚዲያው በጣም ጠንቅቆ የሚያውቅ ነው። ኮሜዲያን እሸቱ በጣም ጠንቅቆ ምን መስራት እንዳለበት የሚያውቅ ሰው ነው። ምን መናገር እንዳለበት የሚያውቅ ሰው ነው። ባለው ሁኔታዎች ላይ ትውልድንም የሚቀርጽበት ሾው ፕሮግራሞች አሉት። ከእንደገና ደግሞ ከቢዝነስ ውጪ ደግሞ ሌሎች ተጨማሪ መንገዶች የሱ የቢዝነሱ ማስኬጃ ስራዎቹ ናቸው። እና ይሄን ስለሰራ ምን ይደረግ ምን ይሁን? እውነቱን መናገር የአንድ ሚዲያ ባለሙያ ትክክለኛ መንገድ ነው። እኔ ትናንትና ባምቢ ስታለቃቅስ ምን ይሁንልሽ አንድ ነገር እኔ ያለቀሰ ሁሉ ተበድሏል ማለት አይደለም። እውነት ልንገራችሁ፣ እውነት ለመናገር ባይሆን ጥሩ ባይነጋገሩ ክፉ ደግ፣ ነገር ግን እሱም እንደ አዲስ ተደማጭ እንዲሆን አዳዲስ ሐሳቦችና አዳዲስ አይዲያዎች እንዲያነሳና የሶሻል ሚዲያው ተጽዕኖ ትኩረት ስቦ አጀንዳ እንዲሆን መንገድ ከፍታለታለች። ከዛ በተረፈ ይቅርታ እንደማይጠይቅ የተረጋገጠ ነገር ነው። እንደውም ዘግይቻለሁ፣ ይህንን ትውልድ መቅረጽ የነበረብን እውነቱን እያስረዳን እያስተማረንና እያሳየን ነበር የሚሉትን ነገሮች አስቀምጦልናል። በቃ ፋክቱ ነው። ፋክቱን እያስረዱ እያስቀመጡ እያስተማሩ መሄድ ነው። በቤተክርስቲያን ደረጃ ውሃ በማውጣት በሌሎች በሶሻል ሚዲያዎች ላይ ሶሻብል የሆኑ ስራዎችን በጣም እየሰራ ነው ለኢትዮጵያውያን። በዚህ የሚደነቅና የሚመሰገን ነው። ነገር ግን ደግሞ አንዱን እያዳነ አንዱን ይገላል ወይ አንዱን እያስተካከለ አንዱን እያረመ አንዱን ያጠፋል ማለት አይደለም። ኮሜዲያን እሸቱ የመሰለው ትክክል አይደለም ብሎ ያመነበትን የመናገር መብት አለው፣ የመገሰጽ መብት አለው። አንዲት ቤተክርስቲያን ውስጥ ገብታ ለይቅርታ ለንስሐ የቀረበች ሴት መሆንና ለዛ ለገዳም ቤተክርስቲያን እንዳጠፋች እንደተጸጸተች አድርጋ የመጣችበት መንገድ እዚህ ጋር ከቤተክርስቲያን ስትወጣ ከበራቡ ከደጃቱ ስትወጣ ደግሞ ራቁቷንና ርቃኗንና በሌላ ታሪክና በሌላ ጉዶች ላይ ራሷን እና ዝሙት ቀስቃሽ በሆኑ ቪዲዮዎች ላይ የምትመጣና የምትታይ ከሆነ ይሄንን መሸፋፈን እኮ መደባበስ እኮ አያስፈልግም። በቃ ትክክለኛውን ነገር ሪያሊቲውን ማስቀመጥ ነው። የምትደርስበት ቦታ ገደብ ሊኖራት እንደሚገባ በትክክለኛ መንገድ ያስቀመጠበት መንገድ ነው፣ ያሳየበት መንገድ ነው። ትውልድ ለማዳን ከሆነ ዛሬ ላይ ተይ ረፊ ልክ አይደለም ያላላችኋት ሴት ነገ ከነጎዲያ በራቁታ ሶሻል ሚዲያ ላይ የለቀቀችውን ሴክስ ፊልም በኢትዮጵያ ውስጥ ለምን አልተሰራም ብላ ሴክስ ፊልም ለመስራት የምትነሳ ሴት እንደምትኖር በእርግጠኝነት አምናለሁ። ሶሻል ሚዲያው ላይ በደንብ ተጽዕኖ እየተፈጠረባቸው የፈጠሩ ያሉትም ሴቶችም ወጣቶችም ቲኔጀሮችም ትክክል ያልሆነውን ነገር እኛ ስለምንመለከትላቸው ነው ስለምትሉ ነው። አብዛኞቻችሁ ትክክል ያልሆነውን ትክክል አይደለም። ትውልድ መቀረጽና መስተካከል ካለበት በትክክለኛው በእምነት ደረጃ የማይደረጉ ነገሮች ካሉ ይሄ እንደማይደረግ ታውቂያለሽ። ለምንድን ነው መደረግ የለበትም? ይሄን አስተካኪ ምናምን መተራረም ትክክል እኮ ነው እንዴ? እና እቺ ልጅ ታዲያ በዚሁ ትቀጥል? ጭራሽ ዛቻም ስድብም አለው እኮ አንዳንዴ ተለማመደች። አሁን ባምቢ አበሻን የተናገረቻቸውን ምላሽ እንዲሰጣት ቪዲዮ እንዲጠፋላት ያስፈራራችበት መንገድ እንኳን እሱ አይደለችም ሌሎቻችሁም እኮ የምታስፈራሩበት መንገድ ነው። ሶሻል ሚዲያው ላይ ብጭርቅ ድሩና ከዛ ትክክል እንዳልሆናችሁ ሰው ሲያስረዳችሁ እናንተ ብቻ አዋቂቶ ትመስላላችሁ። እኛ ይኸውላችሁ በጣም እንመለከታችኋለን። እናንተ ቀድማችሁን ሄዳችኋል። እናንተን እያስቀደምን እና መመልከትና ማዳመጥ ማየት ያለብን ነገሮች የምንመለከትበት መንገድ በጣም በሚገባ በማስተዋል ነው። ስለዚህ
ባምቢ አበሻ ትክክል አይደለችም ማስተካከል ያለባትን ነገር እንድታስተካክል የኢትዮጵያ ህዝብ እንዳለ አንተም ማለት ኮሜዲያን እሸቱም ባምቢ አበሻም ኮሜዲያን እሸቱ ከሞላ ጎደል ይቅርታ ብሎ ጠይቆ ከዚህ በኋላ ገና ትውልድን የሚቀርጽና የሚያስተካክል ፕሮግራሞችን አዘጋጅቼ ማስተማሪያና መማሪያ የሚሆኑ ነገሮችን አዘጋጃለሁ ብሏል። ትክክለኛ ነገር ነው። ይቅርታ ኦሬዲ የኢትዮጵያን ህዝብ ይቅርታ ጠይቋል። ባምቢ አበሻ በጣም በሚገባው አንዴ ሞታለሁ አንዴ ጠፋለሁ ምናምን እያልሽ የምታስፈራሪበት መንገድ ትክክልና ተገቢ አይደለም። ይቅርታ መጠየቅ ካለብሽ መላው የኢትዮጵያን ህዝብ ነው። ድራማ መስራት የለብሽም እኛ ላይ ድራማ የሚሰራብን ሰዎች አይደለም። እናንተ አወቅን የምትሉት ኮንተንት ክሬተሮች እኛ ከመመልከትና ከመዝናናት በዘለለ በደንብ ነው የምናያችሁ የምንመለከታችሁ። እናም ራሱ እናንተን እንዳንተች እንዳትተቹ የሚያደርግ ነገር ምንም ምክንያት የለም። ስተት ስትሰሩ ስተት ሰርታችኋል እንላችኋለን። ስተት ካልሰራን እኔም ስተት ሁላችንም ስተትን ሰርቶ ግን መተራረምና መስተካከሉ መቻሉ ይሄ የትልቅ ሰው መገለጫ ነው። የሶሻል ሚዲያ ኮንተንት ክሬተር ሆኖ ሶሻል ሚዲያው ላይ ተጽዕኖ ፈጣሪ ሆኖ ነገር ግን ያለቃቀሱ ድራማ እየሰሩ እየፎጋገሩ እየሸዋወዱ ከዚህም ገንዘብ ከዚህም ጥቅም አድርጎ ራስን ከፍ አድርጎ ንጹህ አድርጎ ለማሳየት የምትሞክሩበት መንገድ ትክክል አይደለም። ስለዚህ ሁለታችሁም ከቻላችሁ የኢትዮጵያን ህዝብ ይቅርታ ጠይቁ። ከኢትዮጵያ ህዝብ መካከል ደግሞ አንዱ ነኝና በጣም ተቀይሜያችኋለሁ። ምክንያቱም ሳላስብ ሳልረዳ ወይም ሳይረዳና ሳያስብ የኢትዮጵያ ህዝብን እንዲያዝንላት ለሱ ደግሞ የሆነ ነገር ይፈጠርበት ይሆን የሆነ ነገር ብሎ እንዲጨነቅ ያደረጋችሁበት መንገድ ትክክል አይደለም። ለምን ታስጨንቁናላችሁ? ሶሻል ሚዲያ ላይ የመጣችሁ ትቦጨረቁና ወይም ትናገሩና ከዛ በኋላ ደግሞ ሰው ሐሳብና አስተያየት ሲሰጣችሁ መለስ ብላችሁ ደግሞ እንደ ምስኪን ቅልስልስልስ የምትሏት ነገር አለች። ሴቶች ስነ ስርዓት ያዙ፣ አታስፈራሩ። በስነ ስርዓት በስነ ምግባር የታነጸ ማንነታችሁን ክብራችሁን ይዞ እንደ ኢትዮጵያዊነት ከኢትዮጵያዊነት በዘለለ በእምነት ደረጃ የምትራመዱትና የምትንቀሳቀሱት ነገሮች በጣም ማስተዋልና መታየት መቻል አለበት። ከዛ በተረፈስ ክሊፕ ቪዲዮ ይሄ ራቆትሽን ሾ ሞዴሊንግ ቅብር ጥሶ ምናምን የምታደርጉ ሴቶች ተጠንቀቁ። ለራሳችሁ ቂጣችሁን እየገላለባችሁ እያሳያችሁ ሰው እናንተን እንዳይተቻችሁ እንዳይናገራችሁ ትፈልጋላችሁ። በደንብ ትተቻለሽ። ይሄ የኢትዮጵያዊነት ባህልም ወግም ስርዓትም አይደለም። ስነ ስርዓት ያዥ። መስራት ትችያለሽ። አቅም ያለሽ ሴት ልጅ ነሽ። ስትበረቺ እናበረታታሻለን፣ እናግሻለን። አይ ባምቢ አበሻ ጥሩ ሰርታለች እንላለን። ጥሩ ካልሰራሽም በቃ መስተካከል ያለበትን አስተካኪ እኮ ነው። ልሞት ነው ልጠፋ ነው ልንትልል ነው ምናምን ነገር የምትዩን ነገር አስተካኪ። እሺ ትክክል